የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ከ12000 በላይ ቤቶች ለነዋሪዎች መተላለፋቸው ተነገረም። የትግራይ ወጣቶች ሕይወት መቆመር ይብቃ ተባለ። ገቢዎች ሚኒስቴር የ760 ቢሊዮን ብር ገቢ በማሰባሰብ ከእቅዱ በላይ ማሳካቱን አስታወቀም። የሴት ልጅ ግርዛት በስፋት እየታየ ነው ተባለ። በዓለም የነዳጅ ዋጋ በጣም መጨመሩ ተገለጸ። እንዲሁም ኢራን ለወታደሮቿ ስላስተላለፈችው ልዩ ትዕዛዝ እንነግራቸዋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የሴት ልጅ ግርዛት በስፋት እየታየ ነው ተባለ። ይህንን ያለው ያንግ ላይፍስ የተባለ መንግስታዊ ያልሆነ ተቋም በትላንትናው ዕለት ይፋ ባደረገው ጥናት ውጤት ነው። በተለይም ጥናቱ በቀውስ ውስጥ ያለፉ ወጣቶች ሕይወት ዙሪያ ትኩረቱን ያደረገ ሲሆን በ7 ያህል ነጥቦች ዙሪያ ጥናቱን ማካሄዱን ተናግሯል። ከነጥቦቹ መካከል የሆነው የሴት ልጅ ግርዛትና ያለ ዕድሜ ጋብቻ ዙሪያ በጥናቱ የተሳተፉት ናርዶስ ጮታ ስለ ግኝቱ ነግረውናል። ተመራማሪዋ እንደሚገልጹት ጥናቱ ትኩረት ካደረገበት አንዱ የሆነው የኦሮሚያ ክልል መሆኑን ተናግረው እስካሁን የሴት ልጅ ግርዛት የሚታይበት መሆኑን ይገልጻሉ። በክልሉ አብዛኛዎቹ አካባቢዎች ሴቶች ወደ 13 እና 14 ዓመት ዕድሜ ክልል አካባቢ እንደሚገረዙ ለማወቅ ተችሏል ብለዋል። በማህበረሰቡ ዘንድ እንደ አስፈላጊ ነገር ነው የሚታየው ያሉት ተመራማሪዋም ይህ ድርጊት ለትዳር ያዘጋጃታል ብለው እንደሚያምኑ መረዳት ተችሏል ይላሉ። ማህበረሰቡ ድርጊቱን መፈጸም በሕግ እንደሚያስጠይቅ ቢያውቅም አንድ ሴት ልጅ ሳትገረዝ በመቅረቷ በማህበረሰቡ ዘንድ ያላት ቅቡልነትና ድርሻ ያነሰ እንደሚያደርገው ለማወቅ መቻሉን ተናግረዋል። ሴቶቹም ዘንድ በማህበረሰቡ ዘንድ ተቀባይነት ላለማጣት መገረዙን እንደሚፈልጉት ተመራማሪዋ ይገልጻሉ። ግንዛቤን ለመፍጠር በአካባቢያቸው ለአቻ ቡድኖች ስራዎች ለውጥ ለማሳየት ቢጥሩም ጠንካራ ለመሆናቸው ለማወቅ ተችሏል ብለዋል። በዚህ ጥናቱ ሲጀምር ጀምሮ ከተካተቱ ህጻናት ውስጥ 1/5 ያሉ ከ18 ዓመት በታች ስለማግባታቸው በመድረኩ ተገልጿል። በትግራይ ወጣቶች ሕይወት መቆመር ይብቃ ተባለ። የትግራይ ዲሞክራሲያዊ ስምረት ባወጣው ወቅታዊ መግለጫ በክልል ውስጥ የሚንቀሳቀስ አንድ የጥፋት ቡድን ሲል የጠራው አካል የፕሪቶሪያውን የሰላም ስምምነት በመጣስ ዳግም ጦርነት እየለኮሰ ነው ሲል ከሰሰ። ድርጅቱ በመግለጫው እንዳመላከተው ይህ ቡድን የህዝቡን ግዛታዊ አንድነትና የተፈናቃዮችን ጥያቄ እንደ ሽፋን በመጠቀም የራሱን ጠባብ ፖለቲካዊ አጀንዳ ለማስፈጸም እየተንቀሳቀሰ ይገኛል። ቡድኑ ከውጭ ኃይሎች ጋር በመመሳጠር በትግራይ አጎራባች በሆኑት አፋርና አማራ ክልሎች አቅጣጫ ወታደራዊ ትንኮሳዎችን መጀመሩንም ስምረት በዝርዝር አስፍሯል። በመግለጫው ቡድኑ የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በማፍረስ ከኤርትራ የህግደፍ ስርዓት ጋር በሚስጥር በማበር ቀጠናውን ወደ አዲስ ግጭት እየመራው መሆኑ ተገልጿል። በወጣቶች ሕይወት መቆመር ይብቃ ያለው ስምረት ቡድኑ የድሃ ልጆችን ለጥይት ሲሳይ በማድረግ ከተጠያቂነት ለማምለጥ እየሞከረ ነው ሲል ወንጅሏል። በተለይም በጸለምቲ አቅጣጫ የተጀመረው ውጊያ የውጭ ኃይሎችን እቅድ ለማሳካትና የፌዴራል መንግስቱን በኃይል ለመገልበጥ ያለመ መሆኑን ድርጅቱ ገልጿል። ቡድኑ የጦርነት ዝግጅቱን ለማጠናከር የመንግስትና የህዝብ የሆኑ የተፈጥሮ ሀብቶችንና መሬቶችን ለባለ ሀብቶች ያለ አግባብ እየቸረ መሆኑን ጠቁሞ በዚህ ተግባር ላይ የተሰማሩ አካላት በህግ እንደሚጠየቁ አስጠንቅቋል። ስምረት በመግለጫው የትግራይ ሰራዊት አባላት በማይመለከታቸውና ለሌሎች አጀንዳ በሚካሄድ ጦርነት ውስጥ እንዳይማገዱና ነፍሳቸውን እንዲያድኑ ጥሪ አቅርበዋል። የትግራይ ህዝብም ልጆቹን ከዚህ የጥፋት ሰልፍ እንዲያስወጣ አሳስበዋል። በመጨረሻም ድርጅቱ የግዛታዊ አንድነትና የተፈናቃዮች ጉዳይ በሰላማዊና በህጋዊ መንገድ ብቻ መፈታት እንዳለበት በመግለጽ ዓለም አቀፉ ማህበረሰብ በሰላም አደናቃፊዎች ላይ አስፈላጊውን ጫና እንዲያደርግ ጠይቋል። ገቢዎች ሚኒስቴር የ760 ቢሊዮን ብር ገቢ በማሰባሰብ ከእቅዱ በላይ ማሳካቱን አስታወቀ። ገቢዎች ሚኒስቴር በተያዘው የ2018 በጀት ዓመት የመጀመሪያ 6 ወራትና በጥር ወር አፈጻጸሙ በድምሩ 760 ቢሊዮን ብር ገቢ መሰብሰብ መቻሉን አስታውቋል። የተመዘገበው ውጤት ከመጀመሪያው ዕቅድ አንጻር ሲታይ እጅግ የላቀ መሆኑን ተገልጿል። የገቢዎች ሚኒስቴር አይናለም ንጉሴ እንደገለጹት የበጀት ዓመቱ የመጀመሪያዎቹ 6 ወራት 640 ቢሊዮን ብር ለመሰብሰብ ታቅዶ 709 ቢሊዮን ብር ተሰብስቧል። ይህ አፈጻጸም ከዕቅዱ አንጻር ከ110 በመቶ በላይ ስኬት የታየበት እንደሆነና ከጥር ወር ገቢ ጋር ሲደመር አጠቃላይ ገቢው 760 ቢሊዮን ብር ደርሷል ብለዋል።
ከተሰበሰበው አጠቃላይ ገቢ የሀገር ውስጥ ገቢ ድርሻ 366 ቢሊዮን ብር ሲሆን ከቀረጥና ታክስ ደግሞ 342 ቢሊዮን ብር መገኘቱን ሚኒስትሯ በዝርዝር አብራርተዋል። ይህ ስኬት የተመዘገበው ሀገሪቱ ከሌሎች ሀገራት ጋር ተመሳሳይ የገቢ አሰባሰብ አቅም እንዲኖራት ለማስቻል የተቀረጸው አዲስ የገቢ ስትራቴጂ እንደሆነ ተጠቁሟል። ለተመዘገበው ስኬት ግብር ከፋዮች፣ አስመጭና ላኪዎች እንዲሁም የገቢ ዘርፍ ሰራተኞች ላበረከቱት አስተዋጽኦ ምስጋናቸውን አቅርበዋል። ሚኒስቴሩ የበጀት ዓመቱን የግማሽ ዓመት የሥራ ክንውን በቢሾፍቱ ከተማ እያከናወነ ይገኛል። ከ12000 በላይ ቤቶች ለነዋሪዎች መተላለፋቸው ተነገረ። ከተላለፉት ቤቶች መካከል 4090 ያህሉ በበጎ ፈቃደኝነት የተገነቡ ናቸው። የአዲስ አበባ ከተማ አስተዳደር ባለፉት 6 ወራት ከ12000 በላይ መኖሪያና የንግድ ቤቶችን ገንብቶ ለተጠቃሚዎች ማስተላለፉን አስታውቋል። የከተማዋን የ6 ወራት የሥራ አፈጻጸም የገመገሙት ከንቲባ አዳነች አቤቤ እንደገለጹት መንግስት ለቤት አቅርቦት የሰጠው ከፍተኛ ትኩረት ውጤት እያመጣ ይገኛል። ከተላለፉት ቤቶች መካከል 4090 ያህሉ በበጎ ፈቃደኝነት የተገነቡ ሲሆን እነዚህም ለልማት ተነሺዎች፣ ለአካል ጉዳተኞችና ለሀገር ባለውለታዎች ቅድሚያ ተሰጥቶ እንዲተላለፉ ተደርጓል። ይህም በከተማዋ ያለውን ከፍተኛ የቤት ፍላጎት ለመቀነስ የሚደረገው ጥረት አካል መሆኑ ተመላክቷል። ከቤት ግንባታው ጎን ለጎን የኮሪደር ልማት ፕሮጀክቱ ለዜጎች ሰፊ የሥራ ዕድል በመፍጠር ረገድ ትልቅ ስኬት ማስመዝገቡ ተገልጿል። በልማት ስራው አማካኝነት በቋሚነት ከ195000 በላይ ለሚሆኑ ዜጎች የሥራ ዕድል መፍጠሩን ከንቲባው አረጋግጠዋል። የኮሪደርና የወንዝ ዳርቻ ልማት ፕሮጀክቶች አዳዲስ የቴክኖሎጂ እውቀቶችን ወደ ሀገር ውስጥ ከማስገባታቸውም በላይ የሀገር ውስጥ ኢንዱስትሪዎች ምርታቸውን ከዘመናዊ ግንባታ ጋር እንዲያጣጥሙ እድል መፍጠራቸው ተመላክቷል። መንግስት የአቅርቦት ችግሩን ለመፍታት መገንባት ላይ ብቻ ሳይሆን የግል ባለሀብቶችን በማሳተፍ አቅርቦቱን ለማሳደግ እየሰራ መሆኑን ከንቲባ አዳነች ገልጸዋል። በልማት ስራዎቹ ላይ የሚሰነዘሩ ትችቶችን ቢኖሩም አስተዳደሩ ትኩረቱን በስራ ውጤትና በነዋሪው ተጠቃሚነት ላይ ብቻ በማድረግ የጀመራቸውን ግዙፍ ፕሮጀክቶች አጠናክሮ እንደሚቀጥልም በዚሁ የአፈጻጸም ግምገማ ወቅት ተረጋግጧል። የዓለም የነዳጅ ዋጋ በጣም መጨመሩ ተገለጸ። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ ጥቃት ለመሰንዘር እያሰቡ መሆኑን ተከትሎ የዓለም የነዳጅ ዋጋ ትናንት ሐሙስ ከ2 በመቶ በላይ ጭማሪ አሳይቷል። እንደ ሮይተርስ ዘገባ ከሆነ የአሜሪካው ድፍድፍ ነዳጅ ዋጋ በ1.56 ዶላር ወይም በ2.5 በመቶ በመጨመር በአንድ በርሜል 64.77 ዶላር ደርሷል። ተመሳሳይ የዓለም አቀፍ የነዳጅ ዋጋ መለኪያ የሆነው ብሬንት በ1.59 ዶላር ወይም በ2.3 በመቶ ከፍ ብሎ በአንድ በርሜል 69.99 ዶላር ገብቷል። አሜሪካ የዜና ምንጮች እንደገለጹት ፕሬዝዳንት ትራምፕ በኢራን የጸጥታ ኃይሎችና መሪዎች ላይ ያነጣጠረ ጥቃት ለመሰንዘር እያመዛዘኑ ያሉት በሀገሪቱ ለሚገኙ ጸረ መንግስት ተቃዋሚዎች መነሳሳትን ለመፍጠር ነው። ይህም በኢራን የስርዓት ለውጥ እንዲመጣ ሁኔታዎችን የማመቻቸት ዓላማ እንዳለው ተመላክቷል። የኢራን እስላማዊ ሪፐብሊክ በዚህ ወር መጀመሪያ ላይ የተነሳውን ተቃውሞ ለመጨፍለቅ በወሰዳቸው እርምጃ በሺዎች የሚቆጠሩ ሰዎች መገደላቸው ይታወሳል። የነዳጅ ገበያ ተንታኞች በኢራን ያለው አለመረጋጋትና የአሜሪካ ወታደራዊ ጣልቃ ገብነት በቀጠናው ያለውን የነዳጅ አቅርቦት ሊያስተጓጉል ይችላል የሚል ስጋት አላቸው። ትራምፕ አብርሃም ሊንከን የተሰኘውን የጦር መርከብ ወደ መካከለኛው ምስራቅ ያሰማሩ ሲሆን ረቡዕ ዕለት ለቴህራን ባስተላለፉት መልእክት የኒውክሌር ስምምነት ለማድረግ ጊዜው እያለቀ ነው ሲሉ አስጠንቅቀዋል። ፕሬዝዳንቱ ባለፈው ሰኔ ወር አሜሪካ በኢራን የኒውክሌር ተቋማት ላይ ከሰነዘረችው ጥቃት የከፋ እርምጃ እንደሚወስዱም ዝተዋል። የሚቀጥለው ጥቃት እጅግ የከፋ ይሆናል፣ ይህ እንደገና እንዳይከሰት ተጠንቀቁ ሲሉ በትሩዝ ሶሻል ሚዲያ ገጻቸው ላይ አስፍረዋል። ኢራን ወታደሮቿ ለሁሉም ወታደራዊ ሁኔታዎች ዝግጁ መሆናቸውን ተናገረች። የኢራን አብዮታዊ ጥበቃ ዘብ የሀገሪቱ ጦር ኃይሎች ለማንኛውም ወታደራዊ ሁኔታ ምላሽ ለመስጠት ሙሉ በሙሉ ዝግጁ መሆናቸውን የኢራን መንግስት የዜና ወኪል ዘግቧል። የኢራን አብዮታዊ ጥበቃ ዘብ ቃል አቀባይ ብርጋዴር ጀነራል አሊ መሐመድ ናይል በመጥቀስ ሐሙስ ዕለት እንደዘገበው ቴህራን በጠላቶቿ የሚወሰድባትን የጥላቻ እርምጃ በመቃወም ናኢኒ በቅርቡ ቀናት ውስጥ የዩናይትድ ስቴትስ በኢራን ላይ የስነ ልቦና ጦርነት ታካሂዳለች በማለት ዋሽንግተን በኢራን ሕዝብ ላይ ፍርሃትን ለማስፈር በማስገደድ እና በማስፈራራት ላይ ትተማመናለች ሲሉ ተናግረዋል። የኢራን አብዮታዊ ጥበቃ ዘብ ቃል አቀባይ ዩናይትድ ስቴትስ ባለስልጣናት በኢራን ተቃውሞ ተበሳጭተዋል፣ እናም በኢራን ማህበረሰብ ላይ ያነጣጠሩ የውሸት ታሪኮች በመፈብረክ ውጥረቱን ለማባባስ እየፈለጉ ነው ብለዋል። በሌላ በኩል የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ዶናልድ ትራምፕ የባህር ኃይል ጦር ካሰማሩና ቴህራን ስምምነትን ለማድረግ ጊዜ ያለቀ መሆኑን ካስጠነቀቁ በኋላም ኢራን የኒውክሌር ጦር መሳሪያ እንዳታለማ እንግሊዝ ከአጋሮቿ ጋር እየሰራች ነው ብለዋል። ትልቁ ጉዳይ እዚህ ያለው ትልቅ ፈተና ኢራን የኒውክሌር መርሃ ግብር እንዳታገኝ ማረጋገጥ ነው። እናም ሁላችንም በዚህ ላይ ሙሉ በሙሉ እንስማማለን። እናም ለዚህ ዓላማ ከአጋሮቻችን ጋር እየሰራን ነው ብለዋል። የትራምፕ ድርጊት ትክክል ነው ወይ ተብለው የተጠየቁት ስታርመር ኢራን ያንን የኒውክሌር ፕሮግራም እንዳታገኝ ማረጋገጥ ቀዳሚ ጉዳይ መሆኑን ሁላችንም ተስማምተናል፣ እናም እየሰራን ያለ ነው ብለዋል።
ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በእፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።